ገና 1 2 3 4 5 10 15 እያልን ምን ቆጥራቸው የስኬት ዓመታት ሊኖሩት እንደሚችል የሚገመተው የዛው የላማሲያ ፋብሪካ ውጤት ያማል ነው። ትንሹ ልጅ ታዲያ ትላንት ያኔ በ2007 በትልቁ በ20 ዓመቱ ሜሲ ልበል የታጠበው ሕፃን ትላንት አጽናኝ ሆኖ ጨዋታው ካበቃ በኋላ በኒው ጀርሲ ኒውዮርክ ሜትላይፍ ስቴዲየም የቴሌቪዥን ካሜራዎች አይን ውስጥ ገባ። ሁለቱን ታላላቅ ተጫዋቾች ፖርቱጋልን አሸንፈው ስፔኖች ሲያልፉ ያማል ለትልቁ ተጫዋች ሮናልዶ እንዲሁ አጽናኝ ሆኖ አቅፎት ምን እንደተናገሩ አይታወቅም፣ ብቻ የሆነ ነገር ተነጋግረው ተሰናብቶታል። ትላንትና ደግሞ ለሌላው ለሜሲ ተመሳሳዩን አድርጓል። ከሜሲ ጋር ያላቸው ታሪክ እንኳን ብዙ የሚያስተሳስራቸው ነገር ስላለ እርሱም ብዙ ብለንበታል። ቢሆንም ግን አሁን ዓለም እየተከራከረው who is the GOAT greatest of all time ሮናልዶ ሜሲ በሚለው ክፍፍል ውስጥ ባለበት በዚህ ሰዓት ላይ ያማል ግን አልጋ ወራሹ ሁለቱንም እንዲህ ባለ አጽናኝነት ታሪክ አጽናኝነት ስብዕና ነው የሸኛቸው። ይሄ የሮናልዶም ከሮናልዶ ጋርም የተነሳው ፎቶ ትላንትናም ከሜሲ ጋር እንዲሁ የተነሳው ፎቶ ታሪካዊ ፎቶዎች ናቸው። ለመጪዎቹ ዓመታት ትውልዶች ሁሉ ደጋግመው ሲያትሙት የምናየው አይነት ፎቶ ነው። የላማሲያው አዲሱ ምርት ከላማሲያው የምንጊዜም ወደር የለሹ ምርጡ ምርት ጋር ትላንት ተገናኙ። ለመጀመሪያ ጊዜ ነው ፊት ለፊት ሲገናኙ በጨዋታ የሁለቱ ቡድኖች እርስ በርሳቸው ሲጋጠሙ ለመጀመሪያ ጊዜ ነው እና ይሄም ታሪክ ተጻፈ ትላንት። ምስሉ የፉትቦልን እርምጃ አንድ በአንድ ለምንከታተል ስሜትን የሚያናውጥ ነው። ሜሲ ሲያለቅስ ውስጣችን አርቦ አልቅሷል። ሮናልዶም ሲያለቅስ እንዳለቀሰው እንግዲህ ሁለት ቦታ ተከፍሏል አይደል የዓለም እግር ኳስ። ስለዚህ ያኔ የሮናልዶ እንባ ማሳዛኝ ነው፣ የሜሲም እንደዚሁ። ግን ደግሞ እነዚህ ሰዎች ለፉትቦል የሰጡት ያበረከቱት አስተዋጽኦ እንደ ወደር የለሽ መሆኑን ለምናምን መካከለኞች የሁለቱም እንባ ስሜት ይነካል። በቃ የሆነ ያለፈው ህይወታችንን ትዝታ ነው ይዘውብን መሄዱት። ከዚህ በኋላ እንዲህ ባለ መድረክ ላይ እነዚህን ተጫዋቾች ላናይ እንደምንችል ስናስብ ራሱ አይናችን በእንባ ይሞላል እና የነ ያማል ዘመን መጥቷል። የነ ያማል ጀንበር ገና ፍንትው ማለቷል። የነ ሜሲ ጀንበር አዘቅዝቃ ሙሉ ለሙሉ ልትጠልቅ አሁን ምሽት ላይ አመሻሽ ላይ እንገኛለን እና የትላንቱ ጨዋታ ፓስት ፕሬዘንት እና ፊውቸር የተገናኙበት ጨዋታ ነው ማለት ይቻላል። ከዚህ በኋላ ሊዮኔል ሜሲ ከአርጀንቲና ብሔራዊ ቡድን ይገለል ይሆን ወይ የብዙዎቻችን ጥያቄ ነው። ግን መልሱን ፍለጋ ካማተርን ኢንስታግራም ገጹ ላይ ከጨዋታው በፊት ፖስት ያደረገውን ልጥፉን መልእክቱን ማየት ያስፈልጋል። እንዲህ አለ። የእነዚህ ዓመታት ምርጡ ክፍል እኮ መቼም ቢሆን ዋንጫ ብቻ አይደለም አለ፣ አብረን ያሳለፍናቸው ጊዜያት ናቸው። ምርጡ ጊዜያት ሙሉ ጉዞ እንጂ አለ። ከዚህ ቡድን ጋር በየቀኑ መኖር፣ አብሮ መወዳደር፣ በፈታኝ ጊዜያት ወድቆ መነሳትና በእያንዳንዱ ጉዞ መደሰት የማይረሳ ነው። ለቡድን አጋሮቼ፣ ለእያንዳንዳችሁ፣ ለአሰልጣኞቹ ስታፍ አባላት እና ይህ ብሔራዊ ቡድን አንድ ቤተሰብ እንዲሆን በየዕለቱ ለምትታትሩ ሁሉ ምስጋና ይገባችኋል። በፍጻሜው ጨዋታ ምንም ቢፈጠር ይህ ቡድን መቼም የማንረሳውን እና ማንም ሊያጠፋው የማይችለውን ታሪክ አስቀድሞ ጽፏል አለ። በዚህ መልእክት ውስጥ የስንብት አንድምታ እንዳለ እረዳለሁ። ይሸታል የሆነ ስንብት እንዲህ ዘለግ ያለ የእስከዛሬውን ጉዞ ሁሉ የሚያስታውስ የጉዞው መልክ አብረቅራቂው ፈርጥ ዋንጫ ይሁን እንጂ ግን ደግሞ በዋንጫ ብቻ የሚታወስ እንዳልሆነ አጠቃላይ ጉዞ የህይወቱ መልካም ትዝታ
አካል እንደሆነ ነው ሜሲ እዚህ ጋር የገለጸው። እንዲህ